እንዴት አላችሁ? በትላንትናው ዕለት ብቻ ቴሌግራም ላይ ያለ ሪፈራል ወደ $6 ብቻ የሰራውባቸውን ቦቶች ነው የምነግራችሁ። እዚህ ላይ ሪከርድ ማድረግ በእውነቱ አልችልም። አንደኛ ዩቲዩብ ሰሞኑን ጽዳት ላይ ነው። በቃ ሜክ መኒ ነገሮችን እንዳለ እየጠረጋቸው ስለሆነ ሀሳቡን በ2 እና በ3 ደቂቃ ነግራችኋለሁ። ከዛም ሙሉ ቪዲዮውን ደግሞ ኦር ደግሞ ሊንኮቹንና ጽሁፎቹን ቴሌግራም ላይ አስቀምጥላችኋለሁ ማለት ነው። ስለዚህ ዊዝድሮዋል መንገዱን ከዛ እንዴት እንደምትሸጡ ያሉትን ነገሮች በዚህ ቻናል ነግራችኋለሁ። በረጃጅም ቪዲዮዎች ደግሞ ከነገ ከሰዓት በኋላ ሁለቱ ቻናል ይመለሳል። በዛ የምሰራላችሁ ይሆናል ማለት ነው። ትንሽ ድምፅ የተቀየረው ጉንፋንም ስለያዘኝ ነው። ከነዚህ ውስጥ በትላንትናው ዕለት ብቻ ከጂሜል ፋርመር ያሉትን ነው ሁሉንም እውነታውን ነው የምነግራችሁ። $0.5 ካቲም ይባላል። የካት ኮይን ስንሰራው የነበረው እሱ የሚሰጣለ ከሱ ኦልሞስት ወደ $1 የተጠጋ 0.6 ነው። አሁን ደግሞ ዊዝድሮው ያዘዝኩት አለ ከሱ ጋር ወደ $1 ማለት ነው። ሌሎች ደግሞ ሁለት ቦቶች ነበሩ እንደዚህ አርን ክራፍት እና ቶን ታስክ ነው እንደዚህ የሚባሉ ሊንኩን ስለማስቀምጥላችሁ እዛው ላይ እነሱ አሉ። አንደኛውን ግን እንዴት እንደምትሰሩት በአጭሩ ልንገራችሁ። አርን ክራፍት የሚባለው መጀመሪያ ስፒን ነው የምታደርጉት። ስፒን አድርጋችሁ $1 እንደምንም ስፒን እያደረጋችሁ ታስክ እየሰራችሁ $1 ታወጣላችሁ። ብዙ ልጆች አውጥተዋል፣ እኔም አውጥቻለሁ። ሁለተኛ ግን አንድ ጊዜ በአንድ አካውንት $1 ካወጣችሁ በኋላ ልብ ብላችሁ አድምጡ። ቀጥሎ $5 ነው ማውጣት የምትችሉት፣ አንድ ድጋሜ ማውጣት አትችሉ። ስለዚህ $5 ለማውጣት ደግሞ በጣም ብዙ ሪፈራል ያስፈልጋችኋል። እሱ ስለሚያስፈልጋችሁ ምን ታደርጋላችሁ? በሌላኛው ቁጥራችሁ ያንን ስራ መልሳችሁ በዛኛው እንዳዲስ ትጀምሩታላችሁ ማለት ነው። ከዛ $1 ታወጣላችሁ ማለት ነው። ድጋሚ 2 አሁንም በሶስተኛው ታደርጉና $1 ከሞላችሁ በኋላ ቢያንስ ከ3 እስከ $5 ድረስ ማውጣት ትችላላችሁ ማለት ነው። ሲስተም ገብቷችኋል አይደል? ለምን እነሱም ብልጥ ይሆናሉ። እነሱም ብልጥ ሲሆኑ ብልጥ መሆን አለባችሁ። በተለያየ አካውንት ባለፈው ቶን አውቶ የሚባለው እሱ ቶን ሲሰጥ የነበረው እንደዛ ነው የተሰራው። ከዛ ወደ ቆሙ። ስለዚህ እነዚህ ይሄ ቪዲዮ ለብዙ ጊዜ ምናምን የምትሰሩባቸው ስላልሆኑ ነገ ከነገ ወዲያ ሊቆይ ይችላል። ቶን ታስክ የሚባለውን ታስክ ሰርታችሁ እሱም $1 ከ0.5 እስከ 0.7 ድረስ ዊዝድሮ የምታደርጉበት ነው። 2 ጊዜ ዊዝድሮ አድርጌበታለሁ። ትላንት ማታ ያዘዝኩት እና ዛሬ ጠዋት ያዘዝኩት አለ። ሁለቱ እስኪገባ እየጠበቅኩት ነው። ኢንቨስቲ ሊንኩን አስቀምጥላችኋለሁ። የቆመበትንም ሰዓት ከቆመ ደግሞ ቴሌግራም ላይ ስለማሳውቃችሁ ችግር የለም ማለት ነው። ስለዚህ ጂሜል ፋርመርን ያልሰራችሁ ሰዎች እንዲሁ ስሩት። ሶስተኛ ሚፓስ ስለሚባለው ሰምታችሁ ማታውቁ ወይ ደግሞ ያልሰራችሁና መስራት የምትፈልጉ ሰዎች ቀጥታ በ@abtech23 ሚፓስ መስራት እፈልጋለሁ ብላችሁ ጻፉ። ከዚህ በፊት ሰርች የላችኋለሁ። ሽልማትም ስላለው ቬሪፋይ ያላረጋችሁ በአይዲ ሽልማትም ስላለው እሱም ፓርት እነግራችኋለሁ። የሰራችሁ ሰዎች ግን ኦልሬዲ እየሰራችሁ ስለሆነ ስሩት። ያልሰራችሁ ሰዎች ግን ይሄኛው በጣም አሪፍ ነው። እንደገባችሁ የሚሰጧችሁ ሽልማቶች አሉ። ስትጋብዙ ሰዎችን ምን ማግኘት እንደምትችሉ፣ ዴይሊ ቼኪን ስታደርጉ ምን ማግኘት እንደምትችሉ ምናምን በደንብ አስረዳችኋለሁ ማለት ነው። አስፈላጊ ከሆነ ብዙ ያልሰራችሁ ሰዎች ከሆናችሁ ደግሞ እዚህ ያላችሁት ኮሜንት ጻፉልኝና ሙሉ ቪዲዮ እልክላችኋለሁ ወይ ደግሞ እዚሁ ላይ የማስቀምጥላችሁ ይሆናል ማለት ነው። በቀጣይ በጣም ጸዴ ነገር ልንገራችሁ። እዚህ እስካሁን ድረስ ከቆያችሁ በዋናው ቻናላችን ኤቢቴክ በሚለው በጣም ወሳኝ ቪዲዮዎች እየመጡ ናቸው። አንደኛ ሞባይል አፕ ኦር ዌብሳይት ዲቨሎፕ የምታደርጉበትን መንገድ ኤአይን ታግዛችሁ በኤአይ ታግዛችሁ እንዴት ዴቨሎፕ እንደምታደርጉ ብሪፍሊ እሰራላችኋለሁ። አንደኛ እሱ። ሁለተኛ ደግሞ ስራ ምናምን አታችሁ የምትቸገሩ ሰዎች ካላችሁ አንድ ፕላትፎርም አለ፣ ስራ ሀብ ይባላል። በቅርቡ ነው ላውንች የሚደረገው እና እሱ ላይ ስራ የምትፈልጉ ሰዎችም እዛ ላይ የምታገኙበት መንገድ፣ ስራ ደግሞ የምታሰሩ ሰዎችም እዛ ላይ ፖስት የምታደርጉበት መንገድ በነፃ ነው። የምትከፍሉት ነገር የለም እና በቅርቡ ፕላይ ስቶር ላይ ላውንች ይደረጋል። ዌብሳይት ምናምን ይኖራቸዋል እና እሱን ተከታተሉ። እዛ ላይ ፖስት አድርግላችኋለሁ። በጣም ይጠቅማችኋል እና እኔ አይቼው በጣም ወድጀዋለሁ። እሱን በደንብ አስቡበትና ኮሜንት ላይ እስኪ አስቀምጡልኝና እንድሰራላችሁ የምፈልገውን ነገር ከኤአይ ጋር አቀናጅቼ ግን በደንብ እሰራላችኋለሁ። ስለ ቪዲዮ ኤዲቲንግ የምትፈልጉ ሰዎችም ካላችሁ እንዲሁ
አዘጋጅላችኋለሁ ጸዴ አሁን ዘመኑን ያማከሉ ቪዲዮዎችን እና እነዚህን በሙሉ ሊንኮችን የት ነው የምታገኙት? ቴሌግራም ላይ። ለምን? ያው ስለሚያጠፋው ነው። ለእኔ የሚቀልኝ አክቹዋሊ እዚህ ጋር ሊንክ ማስቀመጥ ነው፣ ግን ዩቲዩብ እየደለተ እያስቸገረን ስለሆነ ነው። አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። ምክንያቱም ይሄ 4ኛ ቪዲዮ የነበረ አሁን ከዚህ ጋር 2 ነው የሚኖረው። 1 ቪዲዮ ብቻ ነው የቀረው በዚህ ቻናል ላይ እንኳን ማለት ነው። ከዛ አንጻር ነው እየነገርኳችሁ ያለሁት። አንደርስታንድ ታደርጉኛላችሁ። ይመቻችሁ። ፒስ